ብሌንና ሰላም ደስ የሚል ህይወታቸውን ቀጥለዋል። ዳግምም እንግዲህ በንዴትና በብስጭት እየተበሳጨ ይገኛል። ወይዘሮ ገነት የምታደርገው ድርጊት ከአንድ እናት የማትጠበቅ ሴት ናት። ውሸታን ደብቆ ከመናገር እውነታን አውጥቶ ማሳመን የሚሻል ይመስለናል። እንግዲህ ብሌንና ሰላም እንግዲህ አብረው አድረዋል። እናቴ አብሬሽ ልደር እያለች እንግዲህ በደስታ እየፈነደቀች እናቷን በቅፏ ውስጥ ለዘላለም ስጠብቃት የነበረችውን አብራ ተኝታ ደስታውን መቆጣጠር አቅቷት ነበር። ከዛም ጧት ተነስታ ደግሞ ቡናና ቁርስ ፍርሽርሽ አድርጋ ምን ነው ዛሬ ልጄ ለምን አልቀሰቀሽኝ? ምን የምኳግዝሽ ነበረ ስትላት አይ ትናንትና ደብሮኛ ስላሽ ዛሬ ቀንሽን ጥሩ ላደርግልሽ ብዬ ነው በማለት እንግዲህ ቡና አፈራርሻ እየጠበቀቻት ነበርና እናቴ እኔ በጣም ደስተኛ ነኝ። ሁለት እናቶች አሉኝ ታድዬ እኔ በጣም ደስተኛ ነኝ። እስከ ዛሬ ስመኝ የነበረውን ነገር አገኘሁት እያለች ወይዘሮ ሰላምን እቅፍ አድርጋ አይኗን እያየች በሳቅ እየፈነደቀች ብሌን ትገኛለች። ሰላምም በጣም ደስተኛ ሁና በጣም በሚገርም ሁኔታ ምግብ አቅርበው አብረው እየበሉ እየተጎራረሱ ፍቅርን እያጣጣሙ ይገኛሉ። ምክንያቱም ግን አሁን ገነት ደግሞ እየተጸጸተች አሁን እኔ እናት ነኝ ወይ? እኔ ለምንድን ነው እንደዚህ ብዬ ልጄን የምበድለው? መጠጥ እንኳ ቀምሶ የማያውቅ ልጅ መጠጥ አጠጣሁት በንዴት የልጄን ደስታ ነጠኩት። እኔ እናት ነው ወይ ነኝ ወይ? እኔ እናት ተብዬ እገባለሁ እያለች ሌሊቱን አላስተኛት ብሎ እየሰራችው ስራ እየተጸጸተች ትገኛለች። ሆኖም ግን ይህን ጸጸቷን ደግሞ ሄዳ እንድታስተካክል ወሰዳት ማለት ነው። እንግዲህ ነይ እንሂድና ጉድሽን እውነታውን ለብሌን እንድትነግር ይፈልጋሉ። ግን ደንግጠሻል፣ ምን ሆነሽ ነው የደነገጥሽው? ጠይቃታል። ይኸውልሽ እናቴ አሁን ለባብሽና በጧቱ የምንሄድበት ቦታ አለኝ። የት ነው የምትወስደኝ ስትለው ብሌን ጋ ነው የምወስድሽ አላት። ብሌን ጋ አለች። ከዛ እሱ ወጥቶ ለባብሶ ሲጠብቃት ቃል በፍጹም እንዳትሄድ ታከላክላታለች። ለምንድን ነው ስታት እንዴት ነው የምታገናኛቸው? አሁንም እኮ ካስታረቅሻቸው እነሱ ተጋቡ ማለት ነው። ስለዚህ ደግሞ ጎረቤቱ ዘመዱ ምን ሊልሽ ይገባል? ያው ያልሽው ነገር መጣ እኮ እያለ ቃል ለራሷ ልታረቅ ስላሰበይ ታከላክላታለች። ከዚህም በላይ እኔ ብሌንን አፈቅራታለሁኝ። ስለዚህ ብሌንን አሳጥተሽኛል። ካለ ብሌን መኖር አልችልም። አይደለም መጠጥን ሌላም ነገር ሊሆን ይችላል፣ ላብድም እችላለሁ ብሎ ትክክለኛውን ለእናቲቱ እየተናገረች ነበር። እና እንግዲህ አንተ አተዋትም እንዴ ምን ትታህ የለም እንዴ ብላ ቃል ስትነግረው በፍጹም ይሄ ፍቅር ነው ጨዋታ ቃቃ ጨዋታ አይደለም። ብሌን ደግሞ የምወዳት ፍቅረኛን እኔ በእሷ ቦታ በሆን ኑሮ ከዚህም በላይ አደርግ ነበር። እንደውም እሷ ምንም ነገር በእኔ ላይ አላደረገችም፣ አንቺ ጋር አስተኝታችሁ ስትጠብቁኝ በማለት ብሌንን ሲናገር እንግዲህ ከዛ ደግሞ እንግዲህ ለመሄድ ተዘጋጅተው እያሉ አዎ እሄዳለሁ አልሄድም እያመነታች የግዷ መሄድ እንዳለባት ስላስገደዳት ተነሳች። በመካከል ደግሞ እንግዲህ ቃል ከአቶ በኃይሉን ፋይል ቀይራ እንደሰጠችው እያወሩ እያሉ ፀሐይ ጎረቤቲቱ ድንገት ትደርስና ደግሞ ይቺ ልጅ ማናት? ይሄ ወረቀት የያዘችው በኃይሉ እኔ እንዳመጣለት ያዘዘኝን ይመስለኛል። ምን እያለች ነው? ማዳመጥ አለብኝ አለችና ስታዳምጥ እነሱ ደግሞ ፋይሉ ቀይሬብ ነው የሰጠሁት ለበኃይሉ ስትል ስትሰማት ይችንማ ካገኘሁ ደግሞ የውሎ የገንዘብ ማገኛዬ ነው ብላ ለበኃይሉ ደወለችለትና ፀሐይ መረጃ አለኝ ና ቶሎ ስትለው ምንድን መረጃ አለሽ? ምንድን ይዘሽ ነው የጠበቅሽ? አንዲት የሆነች ልጅ ከእነሱ ቤት አለች ስትል ታዲያ ይህን ልትነግሪኝ ብቻ እንዳይሆን የጠራሽ በማለት ሲላት አይደለም እኔን ፋይል ፈልገሽ አምጪ እንዳልከኝ እሷንም ፋይል ፈልገሽ አምጪ ሳትላት አትቀርም አይደለም። ስለዚህ ፋይሉን ቀይራ እንደሰጠችህ ለነገነት ስትናገር ሰማዋት። ይቺ መሰሪ ሌባ እሰራላታለሁ ብሎ ቃልን እንግዲህ ሂዶ ባገኛት ጊዜ ባዶ ቤት አንገቷን ሴት አድርጎ ሊገላት ሲል እንግዲህ ድንገት ሰላም ደውላ እፈልግሃለሁ በኃይሉና ጉድህን ስማ ስትለው አንቺ ግን ጉደኛ ነች፣ ስንት ቀን ልገልሽ እያሰብኩ ሰው ይልክልሻል በማለት አቋርጦ ወደ ሰላም ቤት እየገሰገሰ ሲሄድ ያላወቀውና ያልሰማውን ጉዱን ሰማ።
ብሌን የሰላም ልጅ መሆኗ ተረጋግጦ ሲሰማ አይኑ ፈጠጠ። ማመን አቃተው። ምንድን እየተሰራ ነው አለ። እውነታው ወጣብኝ። ከዚህ በኋላማ ምንም አይነት ነገር ማድረግ አልችልም በማለት አይኑን አፍጥጦ ጎለጎለ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርት ይዘንላችሁ መተናል። እንግዲህ በዚህ ፓርት ፍቅር ሰላም ብሌን በጣም በደስታ ተሞልታለች። ከሷም አልፋ ሰላምን ደስታ በደስታ አድርጋታለች። እንግዲህ ቃል እንዳትሄጂ ብላ ገነትን ብታከላክላት መሄድ አለብኝ ስትል ሄዳለች። ግን ብሌን ደግሞ ቡናዋን ፍርሽርሽ አርጋ ቀኗን የሰላም ቀን ያርግልን ብላ ከዋና ወላጅ እናቷ ለዘላለም ካጣቻት ሰላም ጋር ለመጠጣት እንግዲህ ምግባቸውን አቅርበው እየተጎራረሱ እያሉ በር ይንኳኳል። ይህ በር ሲንኳኳ ማን ይሆንን የሄጄ ልክፈት ስትል እንዴ ልጅ ተቀምጦ እናት ይከፍታል እንዴ? እኔ ግን ብሌን ይሄን ሰሞን እናት እያልሽ ነውና አንቺስ ልጄ ትይኝ የለም እንዴ በማለት ትላታለች። ከዛም እንግዲህ ያንን በር ሲከፍቱት እሱ ዳግም ከገነት ጋር ነበርና ክፍት አርጋ ስታያቸው አይኗ ፈጠጠ። ብሌን አለች። እናቴ ደህና ነሽ? ችግር አለ እንዴ? በሰላም ነው አለቻት። አይኑን ታያለች። ዳግምን ለማዋሸት ፈለገች። ገባኝ። ለዚህ ነው የመጣችሁት? ስለዚህ ለዚህ ከመጣችሁ ዝም ብለሽ ብትመለሽ ይሻልሻል። ብሌን አዳምጫት። እናቴ የማይሆን ነገር ተናግረሽ እንድትናገሪ አልፈልግም። ብሌን አንዴ አዳምጪ አለ ዳግም። እሺ አላልሽም፣ ያበቃለት ነገር ነው እናቴ አለች። ብሌን አዳምጫት እናቴን እያልኩሽ እኮ ነው። እያወራችሽ አይደለም? ምንም የማዳምጥበት ነገር የለም። በቃ ተወኝ። ለምን ከዚህ በላይ እንድጠላህ ተደርገኛል? እንድጠላህ ጠልተሽኛል ማለት ነው በማለት አረጋገጥ። አዎ ጠልቻለሁ። ያደረግከው ነገር እኮ ቀላል አይደለም እንዴ። እኔ አውቃለሁ የተደረገውን፣ ግን እናትሽ እውነታውን ልትነግርሽ መጥታለች። ከእናትሽ እውነታውን ካንደበቷ ስሚያት አለ። አሁን እውነታውን ሁሉ ገነት ለብሌን ንገሪያት ተባለች። ገነት እናቴን እዚህ ነገር ውስጥ አታስገባት ብላ ትላለች። መረጋጋት ይገባት። ንገሪያት እንጂ እኔ በተኛሁበት አልጋ ስር ዕቃ ለማንሳት ብለሽ አይደለም እንዴ ቃልን አንስተሽ ከኔ አጠገብ እንድትተኛ ያደረግሻት ላለመቀስቀስ ብለሽ። ከዛ በኋላ ተውሻትና ከኔ ጎን ተኛች እንጂ የተፈጠረ ነገር አለ? እማዬ እርግጠኛ ነው እናቴ ይሄ ወይንስ ውሸት ተናገሪልኝ መስክሪልኝ ብሎሽ ነው እንዴ? እናትሽ እኮ ናት። እንዴት ውሸት ተዋሻለች ብለሽ ትያታለሽ? እናቴ አንቺን አምንሻለሁ፣ ግን የተፈጠረው ነገር እውነት ነው ወይ በማለት ስታረጋግጥ ወይዘሮ ገነት ግን እውነታውን አልተናገረችም። ምክንያቱም አሁን ካገናኘኋቸው ይጋቡብኛል የሚል ሚስጥር አላት። እናቴ ንገሪ፣ በቃ በግድ አታስጨንቃት። በግድ እንድትናገር ነው እንደምትፈልገው። ለአንድ ደቂቃ እንኳን ብሌን ዝም ማለት አትችይም አለ ዳግም ተናዶ። ምንም እንዳልተፈጠረ ለምን አትናገሪም? እኔ ምንም ማውቀው ነገር የለኝም ብላ ሸመጠጠቻቸው። ምን አልሽ እማዬ አለና ደነገጠ። ምንም ማውቀው ነገር የለኝም? እኔ ምንም አላቅም አለች። ውጭ ነበርኩ አለች። ግን እኮ ለእኔ ያልሽ ምንድን ነው ታዲያ? አንተ ቃላ ወጣ ካልጋ ስር እንደገና ከዚህ ያስተኛኋት አላልሽኝም ለእኔ? በቃ ዝም በላት እናቴ እኮ አቷሽም፣ እንዳንተ አይደለችም። የፈለገ ልጇ ብትሆንም እኮ እኔንም እንደ ልጇ ነው የምታይ። ያንተ ውሸት በጣም በዝቶባታል። ያንተ ሳያንስ እናቴንም ውሸታም ልታደርጋት ታስባለህ። ቆይ ውሸት አይሰለችም እንዴ? ኧረ በጣም ያስጠላ። ሁለተኛ ዳግም እንደዚህ እንዲያትል ስትለው እናቱን በጣም ታዘበና አንጀቱ ርር ብሎ ጣል አድርጓት ሄደ። ገነት በዚህ ልክ ትላንት ጠፋብኝ ብላ ማታ ስትጨነቅ ያመሸች እናት መጠጥ ሰክሮ ሲመጣ እንደገና ደግሞ አሁን ይሄ ልጅ በወጣው ቢቀር ጸጸቱን ትችለዋለች ወይ ነው። አንድ ነገር መደበቅ የሚያስከትለውን ነገር በጣም ይጎዳል። አሁን ገነት ብሌንን እጇን እያሻሻች በይደናዋይ ብላ እውነቱን ሳታፈርጥ ተመልሳለች። ዳግም ደግሞ ወደ ቤቱም አልተመለሰም። ለዘላለሙ ብን ብሎ እንደሚጠፋ ከዚህ በኋላ አይኑን ልታየው እንደማትችል አስጠንቅቋት ነበር። ይህንን መርሳት አልነበረባትም። ብሌንና ዳግም የማይጋቡበት ትክክለኛ ወሳኝ ነጥብ አለ የምትለውን ነገር በግልጹ መናገር እና ማሳመን ሲገባት ግን ለሱ ሌላ ለነቃል ሌላ እያደረገች ልጇን የስንት ዓመት ያገኘችውን ልጇን ልታጣው ነው ገነት።
እንግዲህ አቶ በኃይሉ ቃልን አንቺ ውሻ ደግሞ እንደዚህ ታደርጊ፣ አንቺ ከሃዲ እንዴት ትክጅኛለሽ? አንቺ ከሃዲ ነሽ፣ እኔ ደግሞ አሳይሻለሁ እያለ እንግዲህ ውሃ በጭንቅላቷ እየደፋ አስሮ እያሰቃያት ይገኛል። አልማዝም ያንን ውሸቷን በዋሸችበት 28,000 ብሯን ከአካውንቱ ተላልፎላት ደስታውን አልችል ብላ እየፈነደቀች እኔ ዛሬ ምንም የለኝም ስል ፈጣሪ አመጣልኝ ሰበቡን፣ ለካ ሚስጥር ሊያሰማኝ ነው ወደ ወይዘሮ ገነት ቤት የወሰደኝ እያለች አቶ በኃይሉ ጋር 28,000 ብሯን ላጣረገኝ። ዳግም በጣም የሚያሳዝን ነገር ደረጃ ደርሷል። ሳሚ ግን በጣም ደስተኛ ነው በአሁኑ ሰዓት። እንግዲህ ምድር ትዞራለች እንደሚባለው የዚች ዓለም ሕይወት አንድ ጊዜ ወደ አንዱ ታደላለች፣ አንድ ጊዜ ደግሞ ወደ አንዱ ታስከፋለች እና በአሁኑ ሰዓት ሳሚ በሳቅ እየፈነዳ እያለ እንዴት በሳሚ ትቀይረኛለች፣ እንዴት ከሳሚ ጋር አገኘኋት እኮ እያለ ለእናቱ መናገር ጀመረ። እንግዲህ ዛሬ ምንድነው ደስታ በደስታ ሆነሻል ምንድነው ስትላት፣ አብሬሽ መተኛ ትፈልጋለሁኝ ስትላት፣ እንዴ ከኔ ጋር አለቻት። አንድ አልጋ ለምን የሆነ አውሬ አይቻለሁ እና እየፈራሁ ነው ብላ ታዋሻታለች ብሌን። ከዛ ሰላምን አቅፋ ተኝታ ጥርሶቿ እየሳቁ ፈገግታዋን እንዳለ እናቷን አይኗን ማየት ጀምራ እያለች ሌሊቱን በተኛችበት ራሱ እማዬ ስንት ስታደርግኝ ነበር፣ ለእኔ ብለሽ እኮ ነው አረብ ሀገር የተንከራተትሽ የነበረው፣ እኔን ለማሳደግ ብለሽ እድል ሳይቀናሽ ሄደሽ፣ ግን ቀንቶች ሲመጣ ከሃዲ ወንድምሽ እኔና አንቺን አራራቀን። ይህንን ቃልና በኃይሉ እውነታው የወጣ ቀን ምን አባታቸው ሊሆነው በማለት እናቴን እኮ በቅርቡ አገኛታለሁ፣ በቅርቡ እንደማገኛት ተስፋ አለኝ አለቻት። እንደሱ ማሰብ አለብሽ ልጄ። እሺ አስባለሁኝ እናቴ ብላ ሳም ማረገቻት። መሳሳም ተጀማምረዋል፣ መጣጣም ተጀማምረዋል። ግን እኮ አለችና ተሳስቷት ሚስጥር ልታዋጣ ብላ፣ ግን እኮ አልሽው ምንድነው ብላ ስታዋጣት፣ አይ በቃ ተይው አለች እንጂ ልትናገር ከጫፍ ደርሳ ነበር ብሌን። ሳሚም እንግዲህ ስለነገራት በጣም አመሰግናለሁ የዘላለም እናቴ፣ አጠገቤ ሆነሽ እያየሁሽ ስትናፍቂ ነበረ። ሁሉም ነገር በቅርብ ቀን ይታወቃል እናቴ። ከዛም እንደ እናትና ልጅ ከአብረን ህይወታችንን እንኖራለን። በጣም ከዚህ በኋላ አሁን ደግሞ በተለይ ከሰማሁ በኋላ በጣም እየናፈቅሽ ነው፣ ትዕግስት አጣሁኝ እያለች እየተናገረች ነበር። ልጅሽ እንደሆነ ሲነገርሽ እንዴት ብለሽ እንደምትናገሪና እንደምትቀበዩ ፊትሽን ለማየት በጣም ጓጓሁኝ። በቅርብ ጊዜ ይነገርሻል እማዬ። ይህ ውጤት አሁን ሰሞኑን ይመጣል። ምን ያህል ትደሰቻለሽ? እስኪ እናትና ልጅ ናችሁ ተብሎ ሲረጋገጥ ፊትሽን ለማየት እማዬ ጓጉቻለሁ እያለች እንግዲህ ትላለች። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።